ተደምሮ ማለት ነው ሁሉ በኢሳትም አሰርተዋል። እንትን እነ ኤርሚያስ የነበሩበት አበባው ነው የሰጠን። በኋላ ተችተው ያቀረቡት ያጋለጡት ማለት ነው። አበባው ነው እንደዛ ብሎ የነገረን ብሎ አልነበረም። 9,000 ነበረ። ከዛ 9,000 ራሱ 4,000 ስታፍ ምናምን ነው፣ ተዋጊ አይደለም። ኢማጂን ግማሹ ስታፍ ታደርገዋለህ። 4,000 ምናምን ነበረ። ያም ወዲያውኑ ነው የተበታተነው። መቀለ ሲይዝ ብልጽግና እነዛ ኃይሎች ሲገቡ ሻዕቢያም የአማራ ኃይሎችም ብልጽግና ወደ ትግራይ ሲገቡ ተበታተነ። እንደ አዲስ ነው እኮ ሰራዊት ግንባታ የተገባው በኋላ ላይ። ምን ልል ፈልጌ ነው፣ የሰሜን እዝ የነበረው እድል ለትግራይ ምንድን ነው? አንድ ሻዕቢያና ብልጽግና እንዳይጠቀሙበት እንዳይወስዱት፣ 2 ከትግራይ ጎን እንዲሰለፍ ማድረግ፣ 3 ደግሞ መሳሪያውን ወስዶ ታጥቆ መዋጋት ቻለ። ግን 3ኛው አላደረጉትም። ምክንያቱም መሳሪያውን ያዙና ማን ይተኩሰው? ይሄ አሌክስ ደዋል ፕሮፌሰር ሙልጌታ ጫልቱን ከበረሃ ኢንተርቪው አድርጎት በስልክ እዚህ ሆነ። ፕሮፌሰር አሌክስ ምንድነው የገጠማችሁ ግን ሰሜን ዕዝን እንዴት ያ ሁሉ መሳሪያ ምናምን ሲለው ኮምፕሊትሊ ነው ዲስአርም የተደረግ ነው አለው። ለምን? በ2 ምክንያት አለው። አንድ ያ ሁሉ መሳሪያ ሜዳ ላይ ቁጭ ብሎ ማን ይተኩሰው? ኢማጂን ቴድሮስ 4 ሜካናይዝድ ማለት የ4 ሜካናይዝድ ጦር መሳሪያ ሰው የኢትዮጵያ ነው። የሆነ አንድ ትንሽ ሀገር ነው እያወራ፣ የአንድ ትንሽ ሀገር አይደለም እያወራን ያለ ነው። የአንድ ትልቅ ሀገር ነው። ለዛውም ሰራዊቱ በደንብ የገነባ ሀገር። 4 ሜካናይዝድ ሰራዊት የታጠቀውን መሳሪያ እጃቸው ውስጥ ገብቶ ምን ያድርጉት? ማን ይተኩሰው? ማን እንዳው? ታንኩም ምኑ ያለው 4,000 ልዩ ኃይል ነው። ከፍተኛ የሚተኩሰው ወይ ዲሽቃ ነው ወይ መትረየስ ነው፣ ብሬን ነው ምናምን የሚባለው፣ ወይም ደግሞ አርፒጂ ትከሻ ላይ የሚተኮሰው። ከዛ ኤኬ 47 ክላሽ ምናምን ነው። አብዛኛው ሚሊሻ በየሰፈሩ ያለው ከክላሽ በላይ ሊተኩስ አይችልም። ለማንኛውም የሚተኩሰው አጣ አለው አሌክስ ደዋልን። 2ኛ የኤምራት ድሮኖች ከአሰብ እየተነሱ ዲስአርም አረጉን። የሜካናይዝድ የተወሰነ እንኳ የነበረን ልናንቀሳቀስ የሞከርነው መቱት። ኮምፕሊትሊ ዲስአርምድ አስ ነው ያሉ። የሰሜን ዕዝ ያ ሁሉ ትጥቅ አልተጠቀምንበትም ነው ያሉ። ግን ቀላል የማይባል ደግሞ በሸራሮ በኩል በተለይ ሜዳ ስለሆነ በዛ ደግሞ በባድመ በኩል ይዘው ይወጣሉ። ያ ሙኩቲ ያልኩ ቪዲዮ አለ። ለማንኛውም የሰሜን ዕዝም የጋራ አደጋ የሚለው የኢሳያስ ትርክት የጋራ የጸጥታ አደጋ የሚለው አሁንም ፋኖንም ህወሓትንም ያስፈረማቸው ዶክመንት አዘጋጅቶ፣ በነገራችን ሻዕቢያ ዶክመንት ያዘጋጃል። ወደ አንዳርጋቸውና ወደ